ደግሞ እኮ ፎቶውን ስለ ፎቶ ልጠይቂ መሰለኝ የደወልሽው አልኳት። የምን ፎቶ አለችኝ። አይ ባለፈው የለቀቅሽው ፎቶ አልኳት። ምንሽ ነው አለችኝ። የልጆቼ አባት ነው አልኳት። ታውቂዋለሽ አለች። እውነሽን ነው አለችኝ። አዎ አልኳት። ከዛ ፎቶ ላኩላት እንድታመን ብዬ ማለት ነው። አሁን የለጠፈችውን ፎቶ ከዛ እሷም ደግሞ ፎቶ ላከችልኝ ማለት ነው። ከሱ ጋር የተነሳችውን ግን ይዘሽዋል። እሷ ያላከችልሽን ፎቶ እኔ እንደዚህ አይነት ነገር አላውቅም። እኔ ሪከርድ ማድረግ ምናምን የሰው አላውቅም። እሷ ግን የኔን ፎቶ የላከችበት የት ላይ ነው የላከችልሽ? ኖ በደቂቃ አይተ እንትን ላይ ነው ዋትሳፕ ላይ ነው። በደቂቃ ከፍተ ልኬልሻለሁ አለችኝ። አይሰራም አልከፈተም ስላት ጊዜ ንኪው አለችኝ። ስነካው ወጣ ማለት ነው። ግን ሲስተሙ እንደዛ ነው። እኔ ደግሞ አላውቅም እንደዛ ነገር። እኔ ለመጀመሪያ ጊዜ እንደዚህ ተንኮልም ምናምን አላውቅም። ከዛ ላኩላት ማለት ነው። አሁን ያኛው አናደዳት ታውቃለህ። የልጆች አባት ልጅ እያለው ነው ከኔ ጋር የተገናኘውና አብሮኝ የኖረው ቀለበት ሊያደርግልኝ ነበር ምናምን አለች። ብዙ ደረጃ ደርሰናል ልንጋባ 10 እንደዚህ ሆኗል አለችኝ። እኔ ማውቀው ነገር የለም ግን እንደዚህ ከኔ ጋር እንደዚህ ሆኖ ወጥቷል። ከፈለግሽ ማረጋገጫ ከፈለግሽ እንደዚህ ነው። ከፈለግሽም ሌላ ሚስት አለችው። ሚስቱ ሳትሆን በላይ ላይ ደርቦ የወለደው ልጅ አለ። 3ኛ ልጅ 5 ልጅ አለው አልኳትኝ። በቃ ይሄን ነገር አዳምጥ። እሺ ቀጥይ። በቃ ይሄን እዛ አሁን ጆከር እንደዚህ እኔ ደግሞ እሱን እንትን ለማለት ብዬ አዎ ባሌ ነው አልኳት። ጆከር ምንሽ ነው? እሱ ቤት አይሻለው አለችሽ አይደል? በተደጋጋሚ አጥብቃ ጠየቀች። ከባልሽ ለማስወገድ ብለሽ ጆከር እሺ ባልሽ ነው ስትልሽ አዎ እሺ ባሌ ነው አልሻት አይደል? እኔ እሱን የፈለኩት እኔና አንቺ ምን ግንኙነት አለ? ከጊፍተሬ ከመሆን ሞዴሬተርሽ እኔና አንቺ በስልክ በቴሌግራም እንደዋወላል። ጠፍቼ ስመለስ አግኝቻቸዋለሁ ሁላችሁንም። ከዚህ ውጭ እኔና አንቺ ምን ግንኙነት አለ? የፍቅር ግንኙነት አለን? የለንም። ታዲያ ምንድን ነው እንግዲህ? እዩ ጋይስ የጆከር ልጅ ብላ ነው እዛ ያለጠፈችው። እኔ አሁን የልጆቿ አባት መሆኑን እሷ የፋሚሊ ፎቶ አላት አብረው መለጠፍ ትችላለች። ተምር ይሄ አብረው ያለችው እንግዲህ ተመልከቱ። የንን ጉድ ነው። ባልዮ ልኮሽ ነው። እኔና እሷ የፍቅር ግንኙነት ያለ መስሎሽ ነው የምትቀጠቅጭኝ? ፖለቲካ ሰሪ የምምለው ለዚህ ነው። ተምር እኔ እኮ ትናንት አይቻታለሁ፣ ግን እቺ ልጅ ትለፈው እስቲ ትናገር፣ ብዙ ትናገር ብዬ ተውኳት። አልወጣሁም፣ አልተናገርኩም። የልጅን ፎቶ አውጥቶ ፐብሊክ ላይ መለጠፍ ያስከስሳል አይከስስም? ባልወስድ በደንብ ነው። የጆከር ልጅ ብለሽ ሰው ወንጅለሽ መለጠፍ ማለት እኔ ሚስቴ ያላደለችው ሚስቴ ናት ብለሽ መለጠፍ ማለት በጣም ታሳፍሪያለሽ። አሁን የሰው ባል ወስደሻል። እዚህ ጋር ነው ጨዋታው። የሰው ባል ከወሰድሽ በኋላ የሰው ልጅ እዚህ ጋር መለጠፍ እኔ ከእሷ ተቀብዬ ለጥፍላችኋለሁ ልጆቹ ጋር ያለው ሰው እኮ በትምህርት ተጠይቃለች። አትለጥፊ ተብላ አይደለ እንዴ? እኔ አውጥታ ስታሰማ ሰምቻለሁ። እኔ ምን ልበላት ተለታይ አልኳት። እኔ አውቄ ወይዘሮ ተምር እንግዲህ የሰው ባል ልጁን አሁን ጋይስ ያልገባችሁ ተምር የለጠፈችው ፎቶ የልጁ እናት እቺ ነች፣ ማራኪ ነች። የልጁ አባት ተምር ጋር ተባብሎ የተቀራረበው ነው። እኔ ጆከር ሰው ልጅ መካከል ሰው ሚስትና ትዳር መካከል ምን አገባኝ? እዚህ መካከል ጋይስ ድሮም እንደማይመለከተው ተናግረናል። ሁለተኛ አሜሪካ ተቀምጠሽ የሰው ልጅ አውጥቶ መለጠፍ ማለት ኩዊን ናት አለች እኮ ኩዊንም የተከበረ ራሷን የቻለ ህይወት አላት። እንግዲህ ጆከርን አዳምጡ። በማረጋገጫ እያመጣሁ አንቺ ድከከናም ለማንም እኔን አሳልፈሽ ልሰጭኝ አትችይም። ለማንም አሳልፈሽ ልሰጭኛል። ማንም ሊነካኝ አይችልም። እኔ ያስከስሳል።
አንቺ መሄድ ባለብሽ ነገር መሄድ ትችያለሽ። ጋይስ እኔ መንካት የሚችል ሰው የለም። ይህን ፎቶ ቆይ፣ ይህን ፎቶ እዚህ ጋር ነው በደንብ መናገር ያለብህ። ግማታ ማንም አማራ እንደቀለድሽበት እኔ ልትቀልጅብኝ አትችይም። እስቲ ቀስ በል አንተ። ይህን ፎቶ ሶሻል ሚዲያ ላይ ለጥፈሽዋል? ኧረ እኔ አልለጠፍኩም። እኔ እንደዚህ አይነት ነገር አላውቅም። ኖ የአንቺን ፎቶ ነው ያልኩት። የልጅሽንና የአንቺን ፎቶ ነው የተባልሽ። የባልሽንማ እሷ ለጥፋልሻለች መሰለህ። እኔ ልጆች ሲለጠፉ ብዙ ጊዜ ከድሮም ጀምሮ አይን ይገባሉ ምናምን ስለሚባል እንደዚህ አይነት ነገር አናደርግም። ጥያቄን ብቻ አልለጠፍኩም ነው ጥያቄሽን መልሽና ነው። ስለዚህ ሂደሽ ክሰሽ አለቀ። ህጉን ታውቂያለሽ፣ የአሜሪካን ህግ። ሂደሽ ክሰሽ በቃ። ጠበቃ ነው ለጠበቃ ትሰጣለች፣ አለቀ። ራስሽ ታውቂዋለሽ። ያው እንግዲህ እኔ ስላየው ነው። ፐብሊክሊ ሁለታችሁን ይቅርታ ትጠይቅ ዛሬ። አዘርዋይስ ጎ እኔ አለቃትም እኔ እኮ ተምር እኮ በራሷ ጊዜ እኮ ነው ራሷ ላይ አንገቷን ገመድ እያስገባል። አሁን ይሄ የለጠፈችው ልጅ አባትየው ይለጠፍ ብሎ ፈቅዶላት ነው። ቢኒ ማለት ነው። እኔ በእኔ ቁጥጥር ውስጥ ገብታ የታባትክም አታራም። ማን ነው ተው እናታቸው ትበዳ እኮ ነው። እዛ ሄደው ሌላ ነገር ነው የሚጽፉት። ደንቆሮ ምላስ። እኔ ማንም ጻፈልኝ አልጻፈልኝ ማንም እኔ ከአማራ ትግል ማንም ሊነቀንቀኝ እኔ ተምረን እኮ ተናገርኩ። ተከፍሏት የመጣች ናት አልኳችሁ። አማራ ልጆች የጆከርን አቋም እያያችሁ ነው። የጆከርን አቋም በፊትም ታውቃላችሁ። እኔ ቅድምም ሰው ቤት ላይ የኔ ፎቶ የልጅም የሚስቴም ፎቶ አይደለም ረፉ ብያችኋለሁ። ባልተቤት አለው ብያችኋለሁ። ባሏ ወሰደች። አንድ ጊዜ ቆይ፣ አንድ ጊዜ ረጋባል። አሁን የልጆቼ አባት አይደለም የዚህ ልጅ አባት አይደለም ይሄ የኔው ሽማ ካለች፣ አሁን ደግሞች ማረጋገጫ ይዛ ትመጣለች ከልጆቿ። ፎቶውን እኔ ማውጣት እችላለሁ። አንድ ጊዜ ሎየር ካላችሁ ሎየር